በሂሳብና ፊዚክስ ፈተና ላይ ፎርሙላ ጠፍቶብህ ወይም ሰዓት አጥሮ ዝም ብለህ ገምተህ ታውቃለህ? ይህንን ከምታረግ ዝም ብለህ ከመገመቴ በፊት ይህንን ቪዲዮ አቁመ ለአንድ አፍታ ሳታሰላ በትክክል የምትገምትበትን 4 ምስጢራዊ የሳይንስ ህጎችን አሳያለሁ። አሁኑኑ ሰብስክራይብ አድርግና ነጥብህን ማዳን ትችላለህ። ለፎርሙላዎች ብቻ በሂሳብ ፊዚክስ ወይም ኬሚስትሪ ፈተና ላይ ሳታሰላና ፎርሙላ ሳትጠቀም በትክክል ለመገመት የሚረዱ ምስጢራዊ ህጎች አሉ። ብዙ ተማሪዎች ሳይንስ ፈተና ላይ ቁጥሮችን ሳዩ ግራ ገብቷቸው ዝም ብለው በእድል ይገምታሉ። ፈተና የሚያወጡ ሰዎች ግን ሳያውቁት የምተዋቸውን 4 ትላልቅ ሳይኮሎጂካል እና የሂሳብ ወጥመዶች አሉ። እነዚህን ወጥመዶች ካወቅ ሳታሰላ መልሱን ማውጣት ትችላለህ። አሁን ወደ ትሪኮቹ እንሂድ። የመጀመሪያው ህግ አውትለር ወይም የተለየ ቁጥሮችን ማጥፋት ይባላል። ፈተና አውጪዎች የሳይንስ ህጎችን ሲያዘጋጁ መጀመሪያ ትክክለኛውን መልስ ያስቀምጣሉ። በመቀጠል ተማሪው በስሌቱ ላይ ሊሳሳታቸው የሚችሉትን የቅርብ ቁጥሮችን ፈልገው በምርጫ ውስጥ ይጨምራሉ። ነገር ግን ምርጫዎችን 4 ለመሙላት ስሉ ብቻ ምንም የማይገናኝና ፍጹም የተለየ ቁጥር ከጭንቅላታቸው ፈጥሮ ያስገባሉ። ያ ቁጥር አውትለር ይባላል። እስቲ አሁን ይህንን ጥያቄ እንመልከት። ምርጫዎቹ A12፣ B15፣ C14 እና D85 ቢሆኑ እዚህ ጋር በደንብ ካስተዋልክ 12፣ 14 እና 15 እርስ በርሳቸው በጣም የተቀራረቡ ቁጥሮች ናቸው። 85 ግን ሙሉ በሙሉ የተለየና የራቀ ቁጥር ነው። ፈተናዎቹ 85ን ያስቀመጠው ምርጫ ለመሙላት ብቻ ስለሆነ ይህ ቁጥር መልስ የመሆኑ እድሉ ከ5% በታች ነው። ስለዚህ ወዲያውኑ ምርጫ ዲን ከጭንቅላት ያውጣ። አሁን ሳታሰላ እድልህን በከፍተኛ ሁኔታ አሳደግ ማለት ነው። ሁለተኛውና ወሳኙ ህግ ደግሞ the high and low extreme ይባላል። በአንድ የሂሳብ ምርጫ ውስጥ ከፍተኛ ጫፍ እና ዝቅተኛ ጫፍ ላይ ያሉ ቁጥሮች አብዛኛውን ጊዜ መልስ አይሆኑም። ለምሳሌ ምርጫዎቹ A12፣ B45፣ C48 እና D200 ቢሆኑ በጣም ትንሹ ቁጥር 2 እና በጣም ትልቁ ቁጥር 200ን ወዲያውኑ ሰርዙ። መልሱ በመካከለኛዎቹ ቁጥሮች ማለትም በ45 እና በ48 መካከል የመሆኑ እድሉ ከ185% በላይ ነው። ምክንያቱም ፈተና አውጪው ትክክለኛውን መልስ ለመደበቅ የምጠቀመው የቅርብ መካከለኛ ቁጥሮችን ነው። ወደ ሶስተኛው ስልት ስንሄድ the decimal and integer trap ወይም የነጥብና የሙሉ ቁጥር ወጥመድ ይባላል። በፊዚክስ እና ኬሚስትሪ ፈተናዎች ላይ ብዙ ጊዜ መልሶች በነጥብ ማለትም በዴሲማል ሊመቱ ይችላሉ። ፈተና አውጪው እውነተኛውን መልስ ለመደበቅ ሲል ያንኑ ቁጥር ያለ ነጥብ ሙሉ ቁጥር አድርጎ ምርጫ ውስጥ ይጨምራል። ለምሳሌ ምርጫዎቹ A 5.4፣ B 12.5፣ C 54 እና 2.8 ቢሆኑ እዚህ ጋር 5.4 እና 54 ተመሳሳይ ቁጥሮች ናቸው። ያላቸው የነጥብ ልዩነት ብቻ ነው። ፈተና አውጪው ይህንን ያደረገው ተማሪው ነጥብ ሲያበላሽ ወዲያውኑ 54 እንዲመርጥና እንዲሳሳት ነው። ስለዚህ መልሱ 5.4 ወይም 54 የመሆኑ እድሉ እጅግ ከፍተኛ ነው። ሌሎችን ምርጫዎች ሰርዘ በእነዚህ ሁለት ላይ ብቻ ተወራረድ። አራተኛውና የመጨረሻው ህግ ፖዚቲቭ ኤንድ ኔጌቲቭ ሳይን ይባላል። ይህ በሂሳብና በፊዚክስ ፈተና ላይ በብዛት ይሰራል። ምርጫዎቹ ውስጥ ተመሳሳይ ቁጥር ሆኖ በፖዚቲቭ እና በኔጌቲቭ ምልክት ብቻ የተለያዩ ሁለት ምርጫዎች ካሉ መልሱ ከመካከለኛው አንዱ የመሆኑ እድሉ 90% ነው። ለምሳሌ ምርጫዎቹ A ኔጌቲቭ 7፣ B 14፣ C 3 እና D ፖዚቲቭ 7 ቢሆኑ ትኩረት መሆን ያለበት ኔጌቲቭ 7 እና ፖዚቲቭ 7 ላይ ብቻ ነው። ፈተና አውጪው ተማሪውን ምልክት ወይም ሳይን ላይ መሳሳቱን ለማረጋገጥ ስለመፈልግ ሆን ብሎ ነው ይህንን ወጥመድ የሚያዘጋጀው። ስለዚህ B እና Cን ሰርዘ ከሁለቱ አንዱን ምረጥ። በማንኛውም የሳይንስ ፈተና ላይ ፍጹም የተለዩ ቁጥሮችን፣ የከፍተኛና ዝቅተኛ ጫፎችን ወዲያውኑ ሰርዘ ትኩረትህን የተቀራረቡ ቁጥሮችና የምልክት ወጥመዶች ላይ ብቻ አድርግ። ይህ ስልት ሳታሰላ ነጥብህን የምታሳድግበት ምርጡ መንገድ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረግህን አትርሳ። ለጓደኞችህን ሼር አድርገው። እንደዚህ አይነት የፈተናና የጥናት ምስጢሮች ሁል ጊዜን ለማግኘት አሁኑኑ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ለሁላችሁም መልካም ፈተና ይሁንላችሁ።